ሰላም ጤና ይስጥልኝ የቻናሌ ቤተሰቦች ጠበቃና የህግ አማካሪ ፍቃዱ በቀለ ነኝ። ዛሬ የምነግራችሁ መረጃ የብዙዎቻችሁን ንብረት የሚወስን ነው። መሬቴ ካርታ አለው ማንንም አይነካብኝም ብለው ተዘናግተዋል። ይህንን እያደረጉ ከሆነ ተሳስተዋል። በመጋቢት 2018 ዓመተ ምህረት ማለትም በዚህ ዓመት ማለት ነው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 244308 የሰጠው አስገዳጅ ውሳኔ የብዙዎችን ቤትና መሬት በተመለከተ አሳሳቢ ደግሞ ልናስብበት የሚገባን ጉዳይ ይዞ መጥቷል። ዛሬ ዝምታ ዋጋ የሚያስከፍልበት አዲስ የህግ ትርጉም መጥቷል። በሀገራችን ካለው የዲጂታል ጉዞ ፍጥነትና በተለይ አዲስ አበባና ሌሎች ተዛማጅ የክልል ከተሞች እያደጉበት ካለው ፍጥነት የተነሳ ኢትዮጵያ ውስጥ ቤትና መሬት ላይ ተከታታይ የህግ ለውጦች እየመጡ ነው። መሬቶ በሰው እጅ አሰራር ከቆየ የእርሶ መሆኑ አብቅቷል ማለት ነው። ለምን? ይህ ውሳኔ ማንን ይነካል? እንዴትስ ንብረታችሁን ታድናላችሁ? እስከ መጨረሻው አብራችሁን ቆዩ። ከዚህ ቀደም በነበረው የሰበር ውሳኔ መዝገብ ቁጥር 210477 የከተማ መሬት ይዞታ ለማስመለስ የሚቀርብ ክስ በይርጋ ሊሚቴሽን አይታገድም ተብሎ ከፌዴራል ጠቅላይ ፍርድ ቤት አንስቶ እስከ በታች ባሉ ፍርድ ቤቶች አንድ ወጥ የሆነ አቋም ነበረ። ምክንያቱም መሬት የመንግስትና የህዝብ ስለሆነ የባለቤትነት ክስ ወይም ቪንዲኬሽን አክሽን በማንኛውም ጊዜ መቅረብ ይችላል ተብሎ ይባል ነበረ። ነገር ግን አዲሱ የሰበር ችሎት ውሳኔ ይህን ውሳኔ ሽሮታል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንዳለው በኢትዮጵያ ህገ መንግስት አንቀጽ 40 ንዑስ ቁጥር 3 መሰረት መሬት የግል ንብረት ሊሆን አይችልም። ስለዚህ አንድ ግለሰብ መሬት ላይ ያለው የመጠቀም መብት ወይንም ሆልዲንግ ራይት እንጂ የባለቤትነት መብት አይደለም። ይህ መጠቀም መብት ደግሞ በፍትሐብሔር ህግ ቁጥር አንቀጽ 1845 መሰረት በ10 ዓመት የይርጋ ጊዜ ይታገዳል ማለት ነው። ይህ ማለት መሬቶ በህገ ወጥ መንገድ ከተያዘ 10 ዓመት ካለፈ መብቶ በህግ ፊት ሞተዋል ማለት ነው። በእኔ አመለካከት ይህ ውሳኔ በተለይ 3 የህብረተሰብ ክፍሎች ጥንቃቄ እንዲያደርጉ ደውል የሚደውል ይመስለኛል። አንደኛ ዲያስፖራው በውጭ ሀገር የኖራችሁ መሬታችሁን ለዘመድ ወይም ለአደራ ለሰው ይሰጣችሁ ማለትም ተገቢውን የህግ አካሄድ ሳትከተሉ ማለት ነው። ሁለተኛ ቸልተኞች ካርታው በእጄ ነው በሚል መሬታቸውን ጥለው ለ10 ዓመታት ያላዩ ወይንም ምንም ክትትል ስለ ንብረታቸው ያላደረጉ። ሶስተኛ የድንበር ክርክር ያለባቸው ጎረቤታቸው መሬታቸውን አልፎ ከያዘባቸው 10 ዓመት የሞላቸው ለምሳሌ መሬቱ በ1990 ዓመተ ምህረት ተያዘ እንበል። እርሶ ደግሞ ክስ ለመስረት እስከ 2018 ዓመተ ምህረት ከቆዩ ተከሳሹ ይርጋ አልፏል የሚል መከራከሪያ ካቀረበ ፍርድ ቤቱ ካርታውን እንኳን ሳይመለከት ክሱን ውድቅ ሊያደርግ ይችላል። እንግዲያውስ መፍትሄው ምንድነው? የመጀመሪያውና ቀላሉ መንገድ የይርጋ ማቋረጫ ኢንተራፕሽን ነው። 10 ዓመቱ ከሙላቱ ፊት መሬቱን ወይም ቤቱን ለያዘው ሰው በፖስታ ቤት ወይም ሌሎች ህጋዊ ታማኝነት ባላቸው መንገዶች በኩል ይዞታዬን ልቀቅ የሚል የጽሁፍ ማስጠንቀቂያ በፍትሐብሔር ህግ ቁጥር 17.7 እና ተከታዮቹ ድንጋጌ መሰረት መላክ አለበት። ይህ በፍትሐብሔር ህግ ቁጥር 1851 ንዑስ ቁጥር 20 መሰረት በፍትሐብሔር ህግ ቁጥር 1851 20 መሰረት የይርጋ ጊዜ አቆጣጠሩን ያቆመዋል። ሁለተኛው መፍትሄ የእውቅና አሰጣጥ አክኖሌጅመንት ነው። መሬቱን የያዘው ሰው መሬት የእርሱ መሆኑን በጽሁፍ ካመነ ወይም ውል ከፈረመ የይርጋ ጊዜ አቆጣጠሩ ይቋረጣል ማለት ነው። ሶስተኛውና በጣም አስተማኙ መንገድ ደግሞ ፍርድ ቤት ሄዶ የይዞታ ማስመለስ ክስ ወይም በእንግሊዘኛው ፖሰሰሪ አክሽን መመስረት ነው። ይህ ከጀመሩ የ10 ዓመቱ ገደብ አይመለከቱትም። ውድ የቻናሌ ተከታታዮች ይህ መዝገብ ቁጥር 244308
በኢትዮጵያ የንብረት ሕግ ላይ ትልቅ ታሪክ ከሰሩ ውሳኔዎች ተርታ የሚመደብ ውሳኔ ነው። ሕግ ንቁ የሆኑትንስ እንጂ የተኙትን አይረዳም የሚለው መርህ ያስታውሱ። ይህ ቪዲዮ ለብዙዎች መዳኛ ሊሆን ስለሚችል ለወዳጆ ለዘመዶ ሼር ማድረግን አይርሱ። ጥያቄ ካላችሁ ወይም ያልገባችሁ ነገር ካለ ወይም የውሳኔውን ሙሉ ቃል ማግኘት ከፈለጋችሁ ኮሜንት ላይ ጻፉልኝ፣ እልክላችኋለሁ። ቀጣይ በምን ርዕስ ቪዲዮ እንድሰራ ትፈልጋላችሁ? ይህንንም በአስተያየት መስጫ ሳጥኑ ላይ ብታስቀምጡልኝ ተከታታይ መረጃ ልሰጣችሁ እችላለሁ። በዚሁ በሕግ ጉዳይ ማለት ነው። አስተያየቱን በኮሜንት መስጫ ሳጥን ላይ ያጋሩኝ። ቪዲዮውን እስከ መጨረሻ ስለተመለከቱ አመሰግናለሁ።